ሰላም ጤና ይስጥልኝ የኢዚ ቲች ቤተሰቦች፣ እኔ ኢሳክ ታዲዮስ ነኝ። በአፕወርክ ላይ ኮኔክሽን አልቆባችሁ ወይስ ፌቨር ላይ በውድድር ብዛት ተስፋ ቆርጣችኋል? እንግዲያውስ አትጨነቁ። ዛሬ 2026 ከፍተኛው ክፍያ የሚያስገኙት ድረገጾች ውስጥ ሁለተኛው ማለትም ዋንፎርማ ይዤላችሁ መጥቻለሁ። በዋንፎርማ ሙሉ የአካውንት ምዝገባ በ2026 ከቤት ሳይወጡ በኤአይ ስራ በዶላር መከፈል ይፈልጋሉ? ዋንፎርማ በኢትዮጵያውያን በዓለም አቀፍ የኤአይ ፕሮጀክቶች እየሰሩ በዶላር የሚከፈልባቸው ምርጥ ፕላትፎርም ነው። ይህ ፕላትፎርም ያለምንም ከፍተኛ ውድድር በኤአይ ስልጠና፣ በድምፅ ቀረጻ እና ትራንስሌሽን ስራዎች በዶላር የሚከፈል ድንቅ ፕላትፎርም ነው። ዛሬ የአካውንት አከፋፈቱን፣ የመታወቂያ ማረጋገጫ ሂደቱን እና ስራ ማመልከቱን በደረጃ በተግባር እናያለን። በአሁኑኑ ላይክ፣ ሳብስክራይብ በማድረግ ቪዲዮዬን ጀምሩ። በስልካችሁ ሆነ በኮምፒውተራችሁ ብሮዘር ላይ ገብታችሁ ደረጃ በደረጃ ተከታተሉኝ። ደረጃ 1 የምዝገባ ሂደት። ዋንፎርማ.ኮም ብላችሁ ፈልጉና ወደ ድረገጹ ግቡ። ከላይ በቀኝ በኩል ያለው የሶስት መስመር ምልክት ተጫኑ። ከዛ በመቀጠል ከሚመጣላቸው አማራጮች ላይ ሳይን አፕ የሚለውን ምረጡ። የጂሜል አድራሻቸውን አስገቡ። በመቀጠል ዋንፎርም አካውንት የሚለውን ቁልፍ ተጫኑ። ደረጃ 2 የካፕቻ ማረጋገጫ። እዚህ ጋር የካፕቻ ማረጋገጫ ይመጣል። ፕሊስ ክሊክ ዋን አኒማልስ ጀምፕ ሃይስት፣ የከፍተኛው የመዝለል አቅም ያለው እንስሳን ምረጡ የሚል ጥያቄ ሲመጣላችሁ ምስሎችን መርጣችሁ ቫሪፋይድ የሚለውን ተጫኑ። በመቀጠል ሪቪውስ አክሴፕት ፖሊሲ የሚል ይመጣል። የፕላትፎርሙ መመሪያውስ ፖሊሲ ከ1 እስከ 4 ይመጣል። እያንዳንዳቸውን በመንካት አግር በሉት። ከዛም ቫሪፋይድ አርጋችሁ አግር ኤንድ ኮንቲኒው የሚለውን ተጫኑ። ደረጃ 3 ፕሮፋይል ማደራጃት። አሁን ጌት ስታርት የሚለውን ተጫኑ። ከዛ ሴት አፕ ዩር ፕሮፋይል የሚለውን ስትደርሱ በስልካችሁ ወይም በኮምፒውተራችሁ ላይ ሰነድ ካላችሁ አፕሎድ ማድረግ ትችላላችሁ። ከሌላችሁ ግን ፊል ማኑዋሊ የሚለውን ትነካላችሁ ወይስ መምረጥ ትችላላችሁ። ከዛ ፊል ቤዚክ ኢንፎርሜሽን የሚለውን በመንካት የሚከተሉትን በጥንቃቄ ሙሉ። ሀገር ካንትሪ፣ እኔ ለምሳሌ ኢትዮጵያዊ ነኝ፣ ኢትዮጵያ ልምረጥ። ስቴት ክልል ይጠይቃችኋል። እኔ አዲስ አበባ ብዬ ሞላው። እናንተ ያላችሁበት ትሞላላችሁ፣ መሙላት ትችላላችሁ። ከዛ ስልክ ቁጥራችሁን መሙላት ትችላላችሁ። የጎዳና አድራሻን መሙላት ትችላላችሁ። ከዛ በመቀጠል ኔቲቭ ላንጉዌጅ፣ ቢያንስ 3 ቋንቋ ኔቲቭ ላንጉዌጅ አስገቡ። እኔ ሊያስገባው አማርኛ፣ ሌላውንም ኔቲቭ የሆኑ ቋንቋዎችን አስገባለሁ። እናንተ የምትችሉትን ማስገባት ትችላላችሁ። ከዛ በመቀጠል ስፖከን ላንጉዌጅ የምትናገሩበትን ደረጃ መምረጥ ይኖርባችኋል። ፍሉዌንትሊ ነው ስፒክ የምታደርጉበት፣ ቤዚካሊ ነው ወይስ ፕሮፌሽናሊ ነው ወይስ ኢንተርሚዲየት ነው? ይህን መሙላት አለባችሁ። ደረጃውን እዚህ ጋር መሙላት አለባችሁ። ከዛ በመቀጠል የትምህርት ደረጃ ሃይስት ኤጁኬሽን ታስገባላችሁ ወይስ ከዛ ለምሳሌ ማስተር ኦፍ አርት ኢን ሂስትሪ፣ ፊልድ ኦፍ ስተዲ ሶሻል ስተዲ ብዬ አስገባው እና ካላችሁ ሰርቲፊኬት ፋይል አፕሎድ ማድረግ አድርጋችሁ
ኮንቲኒዩስ በሉት። ከዛ ፕሪፈራንስ ላይ የምትችሏቸውን የስራ ችሎታውን ወይስ ወርክ ካፓቢሊቲን በሙሉ መርጣችሁ ፍላጎታችሁን ወይ ኢንትረስታችሁን መሙላት ነው። ደረጃ 4 የማታወቂያ ማረጋገጫ ወይስ አይደንቲቲ ቬሪፊኬሽን። አሁን ወደ ዋናው ክፍል ደርሰናል። ስራ መመልከት ከመጀመራቸው በፊት አካውንታቸውን ማረጋገጥ አለባቸው። ቨሪፋይድ ዩር አይደንቲቲ ስር የሚለው ስር ቨሪፋይድ ናው የሚለውን ተጫኑ። ከብሔራዊ መታወቂያዎች ወይም ናሽናል አይዲ ወይም ፓስፖርታቸው ጋር 100% የሚመሳሰል ትክክለኛው ስማችሁን ጻፉት እዚህ ጋር። ከዛ ፕሮሰስ የሚለውን ተጫኑ። በመቀጠል ቢጋን ቨሪፋይድ የሚለውን ክሊክ አድርጋችሁ ከዛ ጌት ስታርት የሚለውን ተጫኑ። ከዛ ሀገራችሁን ኢትዮጵያን መርጣችሁ ኮንቲኒዩስ ክሊክ አድርጉት። የብሔራዊ መታወቂያቸውን ፊትና ጀርባ ግልጽ በሆነው ፎቶ ጥርት ባለው ካሜራ አንሱ። ሁላችሁ በደንብ አንስቷል። ከዛ መጨረሻው የራሳቸውን ፊት ፎቶ አንሱ። ቴክ ዩር ፎቶ አንሱ። ይኸውላችሁ አሁን እያነሳ ነው። በሚገባ ተቀብሏል። እዚህ ደን የሚለውን ንከውና አሁን አካውንታችሁ በተሳካ ሁኔታ ተከፍቷል ማለት ነው። የትኛውንም ስራ አፕላይድ ማድረግ ትችላላችሁ። ይኸውላችሁ ስር ላይ እዚህ ጋር ትራንስሌሽን ስራ አለው። እዚህ ጋር ፈልጋችሁ እናንተ መስራት የምትችሉትን ስራ እዛ የተለያዩ የስራ አይነቶችን ታገኛላችሁ። አውዲዮ ሪኮርድ፣ የድምፅ ቀረጣ ስራው፣ ትራንስሌሽን፣ የትርጉም ስራዎች እንመቻቸውን ስራ መርጣችሁ አፕላይ ማድረግ ብቻ ነው። እስካሁን ያያችሁት ትልቅ ስራዎች ናቸው። እኔ ግን ምንም ልዩ ክህሎት የለኝም፣ በጣም ቀላልና አጫጭር ስራዎችን ነው የሚፈልገው ካላችሁ እንደሆነ ቀጣዩ ቪዲዮዎቼ ላይ በትኩረት ተመልከቱት። በቀጣዩ ቪዲዮዎቼ ላይ ያለምንም ቅድመ ሁኔታ በስልካችሁ አጫጭርና ቀላል ስራዎችን እየሰራችሁ ገቢ የምታገኙበት ሶስተኛውን ድረገጽ ይዤላችሁ እመጣለሁ። የዛሬ የዋንፎማ አከፋፈት ግልጽ እንደሆነላችሁ ተስፋ አደርጋለሁ። አካውንቱን በምትከፍትበት ወቅት ግልጽ ያልሆነ ነገር ካለ በኮሜንት ጻፉልኝ። ቪዲዮ ከተመቻላችሁ ላይክ እና ሼር፣ ሳብስክራይብ በማድረግ ተባበሩልኝ። በሚቀጥለው ቪዲዮ እስከምንገናኝ በደህና ቆዩ። ቻው።